Wait, baby. Wait. You're gonna hit chest. Boom. Here you go. Yeah. The one thing you need to understand is so working hard is a habit, right? Through habit no arif habit ግን ከጎኑ ደግሞ ባድ habit ይዞ የሚመጣው አለ። እዚህ ጋር ቀን ሙሉ ላፕቶፕ ላይ ላፕቶፕ ማውን ጥሩ ስላልሆነ ያው ስለዚህ today we're gonna hit the gym ይሄም ጊዜ በኋላ habit እየሆነ ነው የሚመጣው። habit ላይ ሌላ habit ብንጨምርበት 100% or effectively function ማድረግ እንችላለን ማለት ነው። ስለዚህ ምንድነው የምናደርገው መሰላችሁ? Today we're gonna hit the gym. Today is actually it's a chest day. ስለዚህ አንድ ላይ ሄደን chest we're gonna hit chest. Boom. Mentally, I feel down a lot and I ain't got the energy. I need all of your help to get the best from me. There's way too much to do. I ain't getting sleep. So it almost ሊያልቅልኝ አልቻለም። በጣም ሎጂኩ ውስጥ ላይ ዲፕ ነው። ነገራቶቹ እየሰፋ ነው እየመጣ ያለው። እንደምታውቁት አንድ የቢዮል ያርኩት ያለው የሬስቶራንት ሲስተም አለ። እስካሁን ድረስ አልጨረስኩትም። የዛሬ ስንት ጊዜ የጀመርኩት ነው። አሁን አንዳንድ ቪዲዮዎችም ምናምን እያየሁ ነውና አንድ ጀስት የሆነ ቪዲዮ ይመጣላችኋል። ሶ የሆነ ክላይንት ደውሎ የሆነ ሲስተም ይጠይቅላችኋል። ጀስት ቻትጂፒቲ ስኩል ማኔጅመንት ኦር ደግሞ ስቶክ ማኔጅመንት ምናምን ብላችሁ ጽፉትላታል። ደግሞ ያው የዛን ሲስተም ቢልድ የሚደረግበትን ክራይቴሪያ ያመጣላችኋል። እናንተም እሱን ይዛችሁ ቢልድ ለማድረግ ትሞክራላችሁ። ያ ወይዎች አሉ። ኦኬ ቤስድ ነው ቻትጂፒቲ በአሁኑ ሰዓት ሰከንድ ብሬናችን ነው። ያለሱ መንቀሳቀስ የሚመስለን አይችልም። አስሚ በአሁኑ ሰዓት ያለ አርቲፊሻል ኢንተለጀንስ ምንም ነገር ፈንክሽን ማላረግበት ሰዓት ሞመንቶች ይመጣሉ ብዬ ነው ማስበው። ግን ዞሮ ምንድነው ኤአይ የሚጠቀም ሰው ነው ኤአይ የማይጠቀመውን ሰው ሪፕሌስ የሚያደርገው ማለት። ስለዚህ ምንድነው አሴ ሴከንድ ብሬን መጠቀማችን የማይቀር ግን ኮች ዲፕ ዳውን ና ጀስት የሆነ ቻት ቦት ቢልድ አድርጋችሁ ቻት ቦቱ ፈንክሽን ስላደረገ እናንተ የጠየቃችሁትን ኦፈር ስላደረገ ብቻ ኢትስ ናት ደን። ዋነኛው ነገር ምንድነው የዛ ቻት ቦት ፈንክሽን ከስተመር ጋር ያለውን ኤክስፒሪየንስ ያንን ሎጂክ ዲፕሊ አንደርስታንድ ማድረግ አለ። ዘይን ማንኛውም ነገር ክሬት ለማድረግ ውጤታማ የሆነ ኢፌክቲቭ የሆነ ክላይንት ኦፈር ብታደርጉትም ትርፋማ የሚያደርጋችሁን ሲስተም ቢልድ ታደርጋላችሁ ማለት ነው። አስ ፋር አስ አይ ኖ በጣም ነገራቶች ዲፕ ዳውን እየሆኑ ነው። ግን በጊዜ ሂደት ነገራቶችን ያው ቀድሜ አርኪቴክቱን አንደርስታንድ እያደረኩት እመጣለሁ። አሁን ኦልሞስት የዳታቤዙን ጨርሼዋለሁ። ቻትቦቱ ችግር የለውም። ቻትቦት ኢንተርፌሱ ችግር የለውም። ስላክ እነሱ ጋር እንደ ቲም ማኔጅመንት መጠቀም ትችላላችሁ እንደ ግሩፕ ማለት። ኤንቴን ደግሞ ወርክ ፍሎዎችን አሬንጅ ማድረግበት እንደ መገጣጠሚያ ነው የሚባለው። አገጣጥሜ አሬንጅ አድርጌ የምጠቀምበት ነው። ሰው ያ ይሄን ነው ይጠቅማችኋል ብዬ ስላሰብኩኝ ነው ይሄ ቪዲዮ። ቴንክ ዩ። Are you happy? It's a difficult question. I'm not searching for happiness. I'm searching for peace. So my state of what I'm aiming for, I would say it is peace. Because happiness for me, taking by this word, if there's happiness, there is sadness. If something can rise, something must fall. If you can attain something, there's something to lose. That's why it's difficult. That's why I stopped a moment. I don't know what type of happiness you mean. Being satisfied with where I'm standing, yes. Does it mean that I don't have hard moments? I have hard moments. And that's why for me, like, what is it I ultimately look for? I would call it, it's just peace. Yeah. So this is my mom's store. ከከፈተችው በጣም ትንሽ ቆይታለች። ግን ዋነኛው ላይ እየተቸገረችበት ያለችው ሞመንት ምንድነው?
ፈንክሽን ያደረገች ያለችው እንደ በፊቱ ነው። ጀስት የሆነ ሱቅ ትከፍታለች። ይሄንን ያስገባችን እቃዎች የሚፈልጉላትን ሰዎች እንዲመጡላት ነው የምትጠብቀው። which means traditional way ማለት። ስለዚህ ምንድነው የምናደርገው? we're gonna create our website, we're gonna do some ad campaign, we're gonna create social media ስቲል አላት፣ ግን ፈንክሽናሊ እየሰራ አይደለም። እንደገና የሚመጣውም ሊገዛ የሚፈልገውም ሰው ቀጥታ ስልክ ቁጥር ነው ታይፕ አድርጎ ምናምን ደውሎ ምናምን ኮንታክት የሚያደርገው። ያም አሪፍ ኦፕሽን ነው፣ ቤስት ኦፕሽን ነው። አይ ነው ሞር ደግሞ እናራቅቀውና የእሷም ከስተመሮች ፕሮዳክቱም ሞር በደንብ የሚያዩበት ትንሽ ላንዲንግ ፔጅ በደንብ የሚታይ አሪፍ የሆነ ዌብሳይት እንሰራና እሱን ውስጥ አድርገን ያ የነበረው የሬስቶራንቱ ሲስተም ትንሽ በጣም ቢዚ እያደረገኝ ነው። እሱም ቢሆን በጣም አሪፍ ቢሆንም ግን ደግሞ እሱን አርኪቴክቱም ቢውልድ አድርገን በፒዲኤፍ አስቀምጠ ነው ወደፊት ክላይንት ስናገኝ ወር ደግሞ አፕሮች ብናደርገው ክላይንት ስናገኝ የዛኔ ያን ቢውልድ ማድረግ እንጀምራለን። ሶ ፎር ዘ ኔክስት ጆርኒ የሚሆነው ምንድነው ይሄኛውን ወደ ኦንላይን ፕሬዘንሱን እንዴት አሳድገ ነው እንዴት እንደምንራቀው የሚለውን ጆርኒ ነው በደንብ ሼር ማድረጋችሁ። ሶ ስቴይ ቱንድ ፎር ኤቭሪቲንግ ያ። ስለዚህ ብዙ ነገር ጠብቁ፣ ጆርኒ ይቀጥላል። ስለዚህ ይሄንን ስቶር ወደ ዲጂታል ስቶር እንቀይረዋለን። ሰብስክራይብ ያደርጋችሁ ታዩ። ይመቻችሁ።